ዝም በመሰረታዊ ነገር አንድ አይደለንም እያሉ ቤተክርስቲያኗ ቃልዮት በዚህ ምከን ይሄን አክል ያወጣች እኔ አንድ ነኝ ብዬ እንዴ ምሾ ማወርዶ ምንድነው የሚቀየር ከሆነ አው ደስ ይለናል። አሁን ግን ያለው መግለጫ ጠንከር ያለና ሚሊያይ መግለጫ ነው። በቃ የሚያሳቅቅ መግለጫ ነው። ቤሊ እኔ አሁን አንድ ነን ይያለ መግለጫው አይደለም ካሎራው የሚያሳቅቀው እዚህ ቲክቶክ ላይ መተው ያብራሩት ሰዎች መካነ ኢየሱስን አይወክሉም፣ የመሬቷን አይወክሉም። ትዳር እንኳን ሉተራን ካልሆነ እኮ ኖ አላብራ ያብራሩት ሰዎች ላሳየ በትልቁ አልገኝ ትዳር እንኳን ሉተራን ካልሆነ እንዳታገቡ እኮ የሚል ነገር እኮ እየተሰማ ነው እኮ ቤሊ ትዳር የሚያስ እኮ እየተሳደበ ነው እኮ ቪዲዮ አላየህም እንዴ? እየተሳደበ ነው እኮ መካነ ኢየሱስን ቃልዮትን እየተሳደበ ነው እኮ እንዴ ምንድነው? እሱ ምንድነው እንዴ? እሱ ምንድነው? እሱ ቃልዮትን ሊቆጣጠር እሱ ማን ነው? እሱ መካነ ኢየሱስን ሊቆጣጠር እሱ ማን ነው? ምንድነው? እሱ ምንድነው? መግለጫው ላይ ይሄንን ሐሳብ የሚቃወም የትኛውም ሰው ተቃውሞ ማንሳት አይችልም፣ መውጣት ይችላል የሚል መግለጫ ሰጥታለች መካነ ኢየሱስ። መውጣት ይችላል የሚል ሐሳብ ሰጥታለች መካነ ኢየሱስ። አለ አንተ ከመሪዎቹ አንተ ወንጌላዊ ነህ ማለት አንድ ቸርች ውስጥ ተቀጥረህ ደሞዝ የምትበላ የቸርቿን ዓላማ የምታስፈጽም አገልጋይ ነህ እንጂ መሪ አይደለም። አለ ወንድሜ ከዛም በላይ ነኝ። በምስራቅ ኢትዮጵያ ያለ ቢሮ ጭምር ለዘመናት መርጬ የመጣው ሰው ነኝ። አንተ ከዛ በላይ የአዳራሾቹ ይሄ የግለሰቦች አዳራሽ ጉድ ፈላበት፣ ቀዘቀዘ። በቃ ቢዝነሱ ደርቶ ነበር። እነዚህ አብያተ ክርስቲያናት የምር ምዕመኖቻቸውን በትክክል አስተምረው በራሳቸው አዳራሽና በራሳቸው ምስባክ ዙሪያ መሰብሰብ ከቻሉ ብራዘር እዚህ ዝም ብለህ እንደ ፌንጣ የምታዘልለው ወንበር እያሸከምክ ዘለል እስቲ ዘለል ከተከሸሽ ነቀል እያልክ ሙድ የምትይዝበት ህዝብ አይኖርም። በቃ አረ እንዴት ዝም በመሰረታዊ ነገር አንድ አይደለንም እያሉ ቤተክርስቲያኗ ቃልዮት በዚህ ምከን ይሄን አክል ያወጣች እኔ አንድ ነኝ ብዬ እንዴ ምሾ ማወርዶ ምንድነኝ እኔ ለምንድነው አንድ ነኝ? እሺ ካሎራው ይኸውልህ አንድ ነገር ልንገርህ። እኛ መሰረታዊ መሪዎቹና ስንት ሚሊዮን ሰዎች መሬት ላይ ያሉትን ነው እንጂ እዚህ ቲክቶክ ላይ ያንተም ጫጫ የሚያመጣው ነገር የለም። ቤሊ ምዕመኗ የምትጠብቀው ከምንድን ነው? ከሐሰተኛ ሐዋርያትና ከሐሰተኛ ነቢያት ነው። ጤነኛ አብያተ ክርስቲያን የሉም እንደ እንደነ ሙሉ ወንጌል ያሉ እንደነ ህይወት ብራ ጤነኞች ነው ያያየሱም እኮ ካሎራው እዚህ ያመጣው ያጮሁት ነው እንጂ እነሱን አልጠቀሱም። መግለጫውን አንብበዋል ቤሊ? አዎ አንብቤዋለሁ። ከውስጥ አገልጋይ ውጪ ነው እኮ የሚለው እኮ የትኛውም ሌላ ቤተ እምነት ነው እኮ እያለ እኮ ሌላ ቤተ እምነት የእሑድ ፕሮግራማችን ላይ ነው የሚለው ካሎራው አይተኸው? እኔ ጠይቀዋለሁ ዮሴያስን። የእሑድ ፕሮግራም አይደለም በማንኛውም ጊዜ ነው የተባልከው ቤሊ። አይንን ግለጥ ኖ አይንን ግለጥ ዮሴያስም ቲክቶክ ላይ ያሉትም አንዴ ኖ ቤሊ ጌታን ዛሬ አትሸወድ። ጌታ በጌታ አትሸወድ ቤሊ፣ በእናትህ በቃ አትሸወድ። በማንኛውም እሑድ ፕሮግራም እኮ ቢሆን ምንም ችግር እኮ የለም ቤሊ። ወይ ደግሞ አንዳንድ ጤነኛ ቤተክርስቲያንን ልምምዶን አይተን እንጋብዛለን ቢሉ እኮ ጥሩ ነገር። ለእኛም እኮ አላዘኑም እኮ እነዚህ ሰዎች እንዴ። እና ቤሊ እንደዚህ ባታረቁ ካሎራው አሁን ወዚህም ያሉት ሁሉም የሚፈልጉት አንተ እንደዚህ እንድታጫጫውላቸው ነው። ስለዚህ መጀመሪያ ቤተክርስቲያኗ ስለነ ሙሉ ወንጌል ምናምን መጀመሪያ የጮኸው ነገር ነው። አንዴ ልናገር ለሌሎች ግብአት ነው የምትሆነው። እነሱ የሚፈልጉት የእኛ መለያየት ነው። ህልማቸውም በውናቸውም በቀንም በማታም የሚያለሙት እሱን ነው። ስለዚህ እንደዚህ አይነት ቤሊ እኔ እኮ ይኸውልህ ያኔ እኮ እነሱ ያ ሁሉ እንኳን ሲመጡ አንድ ነን የመሬቷ እንደዚህ አይደለችም እያልን እኮ ኢቭን ስም ቀይረን ማሊያ ቀይረን እኮ መተናል እኮ። እነሱን ራሱ እኮ ነገ ዞረው መንበራችሁ ተሰብሯል እንደዚህ ነጩ ቀዩ እያሉ እኮ ነገ ሊወቅሷቸው ይችላሉ። አሁን እዚህ የሚጨፍሩት ማለት ነው። ስለዚህ አንተ ተረጋበልና የቤተክርስቲያኗ የምትለው ነገር ለሌሎች ቤተክርስቲያናት እንሰማለን። ኦኬ መግለጫው የሚቀየር ከሆነ አው ደስ ይለናል። አሁን ግን ያለው መግለጫ ጠንከር ያለና ሚሊያይ መግለጫ ነው። በቃ የሚያሳቅቅ መግለጫ ነው ቤሊ።
እኔ አሁን አንድ ነን እያለ መግለጫው አይደለም ካሎራው የሚያሳቅቀው እዚህ ቲክቶክ ላይ መጥተው ያብራሩት ሰዎች መካነ ኢየሱስን አይወክሉም፣ የመሬቷን አይወክሉም። ትዳር እንኳን ሉተራን ካልሆነ እኮ ትዳር ነው አላብራ ያብራሩት ሰዎች ላሳየ በትልቁ አልገኝ ትዳር እንኳን ሉተራን ካልሆነ እንዳታገቡ እኮ የሚል ነገር እኮ እየተሰማ ነው እኮ ቤሌ በትዳር እንኳን አራሱ ዝም ብለው ይኸውልህ እዚህ ቲክቶክ ላይ ያሉት ሉተራን በሚዞሪ ሲኖዱ ዳዊት የሚመሩት እነሱ ጭራሽ አይወክሏትም መካነ ኢየሱስን። እሱን ነው የምልህ። ተወካይ ስላለ ሁላችንም አያገባችሁም። አቤላ ፈቃደኛ ከሆነ በቃ በመግለጫው ላይ እኛ እንትን ስላላል 3 ደቂቃ 4 ደቂቃ ስለ መግለጫው ላይ ማብራሪያ ቢሰጠን ደስ ይለኛል። ፈቃደኛ ከሆነ አቤላ ግን መጀመሪያ ኃላፊነቱን እዛ ውስጥ ያለውን መግለጫው ሲወጣ ያለውን አያገባም። ካንተ ይልቅ እሱ ሉተራን አያገባም አንተ። እሺ አቤላ ዌልካም፣ እንኳን ደህና መጣ። ይሄኛው እዚህ መግለጫው ላይ አሁን እኛ እዚህ ላለው ለዚህ ቤት ኦዲየንስ የምትነግረን ነገር አጠር ያለች ነገር ካለ ካንተ ብንሰማ ደስ ይለናል። እና መግለጫው ላይ አንዳንድ ጥያቄዎችን ብንጠይቅ እኛም ጥያቄ የሆነብን ነገር ስላለ ፈቃደኛ ከሆንክ ብንጠይቅ ደስ ይለኛል። መግለጫው ላይ ያው ሀሳብ የሚሰጥበት ነው ብዬ አስብ። በጣም ግልጽ ነው። ግን ይሄ 2 ደቂቃ 3 ደቂቃ እየተባለ ከሌላው ሰው ጋር ምላሽ እየተሰጣጠው ባላወራ ደስ ይለኛል። ምክንያቱም ቤተክርስቲያን ያወጣችውን መግለጫ አከብራለሁ። ዘን የሆነ ሰው ደግሞ ቲክቶክ ላይ መጥቶ ቤተክርስቲያኗ ይሄንን በማውጣቷ ስህተት ነው አይደለም፣ ዘን ደግሞ ይሄንን በማውጣቷ መሬት ላይ ያለችው መሬት ላይ የሌለችው የሚለውን ሐሳብ ድጋሚ ሪስፖንስ ማድረግ አልፈልግም። ምክንያቱም መሬት ላይ ያሉ ተሰብስበው ያወጡት ስለሆነ ምንም ከነሱ ጋር ምላሽ እየተሰጣጠው ማውራት አልፈልግም። እንደዛ ብታረግ ደስ ይለኛል። ምናልባት ግልጽ ያልሆነ ጥያቄ መግለጫው ላይ ካለ መመለስ ይችላል። ለምሳሌ የመጀመሪያ ጥያቄን ለምሳሌ እንትን ልበል ላስቀምጥልና እኔ ጥያቄ ልጠይቅልህ። ይህን ውሳኔ ለምሳሌ ቤተክርስቲያኒቷ እንድትወስን ካደረጋት ነገር አንዱ መግለጫው ላይ በግልጽ እንደተቀመጠው በዶክትሪን ወይ በመሰረታዊ ባጭሩ ይላል ምንድነው የዶክትሪን ወይንም የመሰረታዊ የትምህርት ጉዳይ ነው ብላ አውጥታለች። ስለዚህ ከሌሎች ከወንድም ወይንም ከአብያተ ቤተክርስቲያናት እንደሚባለው ማለት ነው በመሰረታዊ በዶክትሪን ነገር ልዩነት አለን ብላ ታምናለች መካነ ኢየሱስ? እንዴ ይሄ ባይዘው እኮ ሁሉም ሰው የሚያውቀው ነገር ነው። አንዳንድ ጊዜ የምናውቀው ነገርም በራሳቸው በቤተክርስቲያና ሲነገር ያስጨዋል ወር ቅር ያስበላል እንጂ ምንም የተጋነነ ነገር እኮ አይደለም። ምክንያቱም ከአስተምህሮ ደረጃ ተመሳሳይ የሆነ አመለካከት ስለሌለን ከሌላ ቤተክርስቲያን የመጣ ሰው እኔ የምልህ አቤላ የኔ ምንድነው እዛ በግልጽ እንዳስቀመጠችው መሰረታዊ የክርስትና ትምህርት ላይ ልዩነት አላት ከሌሎች አብያተ ቤተክርስቲያን ጋር። አሁን እንዴ ሲሳይ ታውቀዋለህ፣ እዚህ ጋር ገስት ላይ ያለ ሁሉም ሰው ያውቃል። ባይዘው ባለፈው ሰሞን እኮ ዲስከስ ስናደርግ የነበረውም በሱ ነው አይደል? በአስተምህሮ ደረጃ ነው እኮ ስናወራ የነበረው። ምክንያቱም በአስተምህሮ ደረጃ ዘሴም የሆነ አመለካከት የሌለው ሰው ከሌላ ቤተ እምነት መጥቶ የኛን ልጆች ኦር የኛን የቤተ ክርስቲያን ወጣቶች እንዲያስተምር አንፈልግም። ምክንያቱም ያንን አመለካከት እነሱም ሊወስዱ ስለሚችሉ ማለት ነው። ሰው እዚህ ጋር ምንድነው ስህተቱ? አሁን የሙሉ ወንጌል ቤተክርስቲያን የምታስተምረውን ትምህርት ለምሳሌ ነብያት መሾም ባለፈው ዮሲም ሲያወራ ነበረ። እሱን እኔ ማልቀበል ከሆነ መድረኩ ላይ ሄጄ ነብያት መሾም መጽሐፍ ቅዱሳዊ አይደለም ብዬ እንዳናገርላት እንደምትፈልገው ሁሉ ደግሞ እኔ በሳክራመንት ዙሪያ ላይ እኔ ቤተክርስቲያን ለመጥቶ ሳክራመንት ዙሪያ ላይ በጣም 4 ነጥብ መድረግ ያለበት ሳክራመንት ዙሪያ ላይ የተዛባ አመለካከት ያለው ምክንያቱም የዘላለም ሕይወት ይሰጣሉ ብለን ስለምናምን ማለት ነው። ሰው የተዛባ አመለካከት ያለው ሰው መጥቶ የኛን ልጆች እንዲያስተምር በጭራሽ አንፈልግም። ያም ደግሞ ትክክል ሊሆን አይችልም። ከዛ አንፃር ነው ቤተክርስቲያኗ መግለጫ ያወጣችው። እዚህ ጋር ስህተቷ ምንድነው የሚለው ነገር ነው እስካሁን ግራ የገባኝ። ምክንያቱም
የቤተክርስቲያን አስተምሮ ሳልቀበል መጥቼ ግን ቤተክርስቲያኗ ላይ ትምህርት ልስጥ የሚል ሰው አብዛኛውን እየሰማው ነው። እንዴት ማለት የቤቱ አባወራ ሳሎን መጥቼ ቤተሰቡን ልምራው እንደማለት ነው። ባይዘው እንደዚህ አይነት አመለካከት ያላቸው ሰዎች ማለት ነው። ሰው የታወቀ ነገር ላይ ነው ያስቀመጠችው መግለጫውን ማለት ነው። ስለዚህ ቅራኔያችሁ ምኑ ጋር እንደሆነ የኛ ልጆች ባይዘው እየገባኝም አይደለም። ጀስት ቤተክርስቲያን መግለጫ ስታወጣ ምንድነው መደረግ ያለበት? ኦኬ ቤተክርስቲያን ትክክል ናት፣ ስለዚህ እዚህ ጋር ሐሳብ አንሰጥም። በቃ የኛም ቤተክርስቲያን እንደዚህ አይነት አቋም ትያዝ ማለትም ያላችሁበት ቤተክርስቲያን ላይ ማለት ነው። ምክንያቱም አሁን ሙሉ ወንጌል ላይ ያለ ሰው ይሄንን የቤተክርስቲያን መግለጫ እየተቃወመ ከሆነ ጀስት ላይክ የኛ ቤተክርስቲያን እንዳወጣችው ሄደው ሙሉ ወንጌል እንድታወጣለት መጠየቅ ነው እንጂ የኛም ቤተክርስቲያን መውቀስ አይችልም። እዚህ ጋር መከበርም ያለበት ጉዳይ ነው። ቤተክርስቲያን ባይዘይ በጣም ልትከበር የሚገባ ጉዳይ ነው እና ከዛ አንፃር ነው ያወጣችው። ሲሶ አይ ቲንክ ማንዶን እያወራ ነው መሰለኝ ማየት ሆነ። ሌላ ቴንኪው በጣም አመሰግናለሁ። ፕሊስ እኔ ጋር በጣም እየተቆራረጠ ስለሆነ ጋይስ ታፕ ኮፒ ሊንክ ሼር አድርጉ ፕሊስ። በቃ እስቲ በዚህ ረሰ እዚህ ጋር አቤል ያለውን እጋራለሁ። ሲሲዬ ለምን መሰለህ ቤተክርስቲያን አንዴ ቤሊ ትጋራለህ። ቆይ ችግር አንዴ ቤሊ ትጋራለህ። ቆይ አንዴ ትጋራለህ። አንዴ ታፕ ኮፒ ሊንክ ሼር እስቲ አንዴ ጋይስ አንዴ። በጣም ኔትወርኩ እየተቆራረጠ ስለሆነ ነው። ችግር የለም ትጋራለህ። በዚህ ጉዳይ ተደጋጋሚ የመካነ ኢየሱስን መግለጫ ከሚቃወሙት ወገኖች አንዱ ካሎራው ለአቤል ጥያቄ አለ። ይሄ ቅድም እያወራሁ ነበር ሲሶ የሰባ ጥያቄ አለኝ። እኔ አልከራከርም። የሰባ ይሄ ጡንቻ ያለው ጥያቄ አለኝ። እሺ ካለ ፍቃድ በጨዋነት ፍቃደኛ ከሆነ ፍቃደኛ ነው። አሁን እኮ በቃ ቅድም የተናገረው ነገር ግልጽ ነው እኮ በማንም ቤት አባወራ መሆን አያስፈልግም ብሏል። እውነቱን ነው። የአባወራነቱን ሚና የሚጫወተው ራሱ ባለቤቱ ነው። እውነቱን ነው። አሁን እኮ የሆነው ነገር እንደዚህ ነው። እውነቱን ነው። ግን አቤላ ይቅርታ አድርግልኝና ይሄ የዘማሪ ጉዳይ እንዴት ነው የምናደርገው? እነ ተስፋዬ ጋቢሶ አሉ ትልልቅ ዘማሪዎችን ማጋብዙም ሁሉንም ኢንክሉድ ያደረገ ነው። ሁሉንም ከውስጥ አገልጋይ በስተቀር። እሺ የውስጥ አገልጋይ ውስጥ ደግሞ የጴንጤቆስጤውን ዝማሬ ይዘምራል። አሁን እንደነ ኤፍሬም ያለው ዝማሬ ሰይጣኔ ሆይ ምናምን የሚለው ዝማሬ ይዘምራል መድረኩ ላይ ወይስ እንዴት ነው? ባይዘው አሪፍ ጥያቄ ነው ብዬ ነው ማስበው። ግን የቱን ይዘምሩ የቱን ባላቅም አሁን ከዝማሬ አንፃር ባይዘው የተቀመጠ ነገር አይደለም እኮ አይደለ? ካየከው መግለጫው ላይ አሁን እነ ተስፋዬ ጋቢሶ ኦር ዝማሬ ላይም እኮ የሰባት ላብ ወደ ድሮ እሱ አለም ጥያቄ ዝማሬ አለም ጥያቄ የጴንጤቆስቴ የሆኑ ዘማሪዎች አሁን አገልጋይ ከተባለ ሐዋርያት ነቢያትን ፓስተርን ነው ወይስ ዘማሪንም ይጨምራል ነው የኔ ጥያቄ። ከዝማሬ አንፃር እንዴት ነው አሁን መግለጫ ማድረግ የምንችለው? ሲስ አሁን ካሎራውም ረጋ ብለህ ከሰማኸኝ ከዝማሬ አንፃር ይሄ አምሶሪ ቱ ሴሲስ ግን አሁን እንደ ጭፈራ የሚደረጉ ዝማሬዎች አሉ። ያው በቲክቶክ ላይ ምንመለከታቸው ናቸው አብዛኞቹ ማለት ነው። ከዛ አንፃር የኛ ቤተክርስቲያን እንደዚህ አይነት አምልኮ አትቀበልም ነው እንጂ ተስፋዬ ጋቢሶ መጥቶ አይዘምርም አይደለም። ባይዘው ተስፋዬ ጋቢሶ መጥቶ ቢዘምር እኛ ችግር የለብንም። ግን ከአስተምሮ አንፃር ማስተማር አይችልም ነው። አሁን ዶክትሪናል የሆኑ ጉዳዮች ላይ የኛን ቤተክርስቲያን አስተምሮ ማይቀበል ሰው አያስተምርም ነው ያለችው እንጂ መጥቶ አይዘምርም አይደለም። ቆይ ተስፋዬ ጋቢሶ እኮ የእናንተን አሁን ለምሳሌ መሰረታዊ ነገር ላይ አንድ ያልሆነ ሰው ነው አይደለ? እዛ መድረክ ላይ የማይቆመው ተስፋዬ ጋቢሶም እኮ የእናንተን አስተምሮት አይቀበልም። አሁን ጥምቀት የኃጢአት ስርየት ይሰጣል ብሎ አስተምር ሊያስተምር ሲል እግዚአብሔር ትንሽ ያልተግባባን ጉዳይ አለ። መግለጫው ላይ ያሉት መድረክ አናጋራም የሚለውን ነገር ሰው እየወሰደ ያለው ሄዶ ሰው መድረክ ላይ አይቆምም አይነት ነገር ነው። አብዛኛው ሰው እንደዛ ነው መሰለኝ እየወሰደ ያለው እና መድረክ አናጋራም ሚንስ መድረኩ ላይ ወጥቶ አስተምሮ አይሰጥም ነው። ቄሶቹ እያሉ ኦር የራሳችን አገልጋይ ያልሆነ ሰው ወጥቶ አስተምሮ አይሰጥም ነው እንጂ ዝማሬ አይዘምርም አይደለም። ባይዘው
እኮ ይሄ ነገር አቤላ እሁድ ብቻ ነው ወይስ አት ኤኒ ታይም ነው? በቃ አት ኤኒ ታይም ወይስ መግለጫ እንደሚለው አስተምሮ አንፃር አት ኤኒ ታይም ነው። ከአስተምሮ አንፃር ምንም ጊዜ ገደብ የለውም ማለት ሰኞም ሆነ ማክሰኞ ለምሳሌ ማክሰኞ እኮ ሮብ ለምሳሌ ፕሮግራም ይደረግባቸው እኮ የመካነ ኢየሱስ ቤተክርስቲያኖች አሉ። እሁድ ብቻ ሳይሆን ለምሳሌ የማክሰኞ ፕሮግራም ላይም ቤተክርስቲያኒቷ ካላት ከቄሶች ወንጌላውያንም እኮ አላት እኮ ከነዛ ውጪ ከሌላ ቦታ ከሌላ ቤተ እምነቶች ሊትራሊ ያስቀምጣለች። ከሌላ ቤተ እምነቶች ጋብዞ መድረክን በቃ ሼር አናደርግም ብላ ወስናለች። ሲሶ ይሄ ምክንያት የሆነው ትምህርታችን መሰረታዊ ትምህርት ላይ ስለሚለያዩ ነው አይደለ? መሰረታዊ ትምህርት ላይ ስለምንለያይ ይላል እኮ መግለጫው እኮ አይቼዋለሁ። ያዘማሪው እኮ ምን ይላል መሰለህ? በአጭሩ ጉዳዩ የዶክትሪን ወይንም የመሰረታዊ እምነት ጉዳይ ነው። ይሄ ነው በቃ። አሁን የሚዘምሩት ዘማሪዎችስ ራሱ ትምህርት ላይ እኮ ልዩነት የላቸውም እንዴ? እነዚህ አሁን እኮ በቃ ያልተጠና አይነት እኮ እየሆነ ነው። የሚዘምሩት ዘማሪዎችስ የእነሱን አይነት ትምህርት አላቸው? መድረክ ላይ የሚዘምሩት እንዴት ነው መሆን ያለበት ብዬ አስባለሁ። እንደውም ቤተክርስቲያን ያላወጣችውን መግለጫ ይሄ እንዴት ነው የሚለውን ነገር እኛ ልጆቿ ቤተክርስቲያናችንን መጠየቅ ስለምንችል ይሄኛውንም መግለጫ ደግሞ ጠይቀን ያመጣናቸው ጉዳዮች ስለሆኑ እነሱን መጠየቅ እንችላለን። ዘንድ ደግሞ መግለጫ ለሱም ታወጣለች ብዬ አስባለሁ። ኤክስፕሌን ባላደርግላችሁ አሪፍ ነው። ግን ትላንትና አልሰማም? ኤርሚ ቤት 11 ፔጅ ነው ይሄ እየቆየ ነው፣ ቀኑ ተቆርጧል። አንዳንድ መረጃዎች ሾልኮ እየወጡ ነው። እናንተ ዊዲዲት እያላችሁ ስፎክሩ ከትላንት ወዲያ ኖ ይሄ ነገር የወጣው ከዛሬ 3 ዓመት በፊት ነው። በውስጥ እየተወያዩበት ነበር። ፔጁ እኔ ጋር ገብቷል እያለ ነበር ትላንት ኤርሚያስ ጋር ነበር። እና አሁን የወጣ አይደለም፣ በውስጥ እየተነጋገሩበት። አሁን ለሱ ጉዳይ በውስጥ ምንድነው ከማን ጋር ነው የሚነጋገረው? ባይዘው የአንድ ነገር ክሊፋይ ላድርግላችሁ እንደውም ማለት ነው ይሄንን አጋጣሚ ስላገኘው ማለት ነው የኛ ቤተክርስቲያን የምትመራው በተማሩና እግዚአብሔር ቃል በሚመሩ ቄሶች ነው። ኦኬ የሆነ ቲክቶክ ከፍቶ እያወራ የሚውል ሰው ዘንድ ኮል ደውሎ ሊያዛቸው የሚችላቸው አይደሉም። በደንብ ራሳቸው የሚያውቁ የሚያወሩትን ነገር የሚያስተውሉ ራሳቸውን በእግዚአብሔር ቃል የሚመሩ ናቸው እንጂ የሆነ ሰው ቲክቶክ ላይ መጥቶ እኔ ደውዬላቸዋለሁ እኔ እንደዚህ ብዬላቸዋለሁ ምናምን በሚለው አይደለም የምትመራው ማለት ነው። ይሄንን ነገር ክሊሪፋይ ላደርግልህ ፈልጋለሁ ለካሮላው ባይዘም ካሎራው ያካላወቅ መካነ ኢየሱስ ውስጥ እኮ በጣም ትላልቅ ዶክተሮች አሉ፣ ትላልቅ ፕሮፌሰሮች አሉ። ለሁለት ቆይ በዚህ ጉዳይ ላይ ሲሶ ለሁለት እየተነጋገሩበት ነው። ይሄ መረጃ የወጣው መረጃ ነው እንጂ እየተነጋገሩበት ነው። ለሁለት ተከፍሏል የሚባል ነገርም ሰምተናል። አንድ ግልጽ ላድርግልህና ካሎራው ባይዘዌ ማለት ነው አቤላ ካወራክ በስርዓት አውራ እንጂ ፖለቲካ ሰዓት ስራ እዚህ ጋር ከዚህ በላይ ስርዓት ምን አለ? በተማሩት ምናምን ስትል ምን ማለት ነው? አይ እዚህ ጋር ፖለቲካ እየሰራ ነው። በኢትዮጵያ ወንጌላውያን ታሪክ በጣም እንደ መካነ ኢየሱስ ሙር ያለባት ቤተክርስቲያን የለች። ይሄ ኦብቪየስ ነው። እግዚአብሔር ተማሩ ስል እንዴት ነው አውራሽ ወይ ሲሳንዲ እግዚአብሔር ምስክሬ ነው። በእውነት ይሄ ግልጽ እኮ ነው። እኔ ጋይስ በመጥፋቱ ሰው የኔን ቤተክርስቲያን መሪዎች እንዴት እንዳብራራልሽ ነው የምትጠብቂው? ማለት የተማሩ በእግዚአብሔር ቃል የሚመሩ ብዬ መናገሬ የቱ ጋር ነው ስህተት? የቱ ጋር ነው ፖለቲካው? ማለት እንዴት ነው? ፕሊዝ አንዳንድ ጊዜ ፖዚቲቭ ማይንድ ይኖራችሁ ብዬ ነው የምላችሁ። ማለት የምናገረውን ነገር ቀጥታ ውሰዱት። በቃ ሌላው ጋር ኮምፓራቲቭሊ ሳታስቀምጡ የኔ ቤተክርስቲያን አስተማሪዎች ራሳቸውን የማያውቁ ናቸው። ህፃናት አይደሉም። ኦኬ ተሰብስበው እንደዚህ ሳይሆን እኮ 10 ሰዎች ቢቀመጡ አምስቱ ሌላ ሐሳብ ቢባል መግለጫ አይወጣም እኮ ባይዘው አይቻልም። ድጋሚ ዲስከስ ይደረጋል። ዘን 6ቱ ያንን ሐሳብ ከደገፈ 4ቱ ያንን ሐሳብ ካልደገፈ ነው መግለጫ ራሱ የሚወጣው። ዘን ይህንን እንኳን የማያውቁ አይደሉም። ለሁለት ተከፍለው ለአምስት ተከፍለው የሚባል ነገር የለም። ግን አሁን ላልሽው አሁንም መደግምልሽ ነገር የተማሩ ናቸው ባይዘው በተአምር ማለት ነው። በአስተምሮ ደረጃ ፌስ ቱ ፌስ ተገናኝቶ የኛን ዶክተሮች መነጋገር የሚችል የለም። ኦኬ ይሄንን በደንብ መናገር ይችላል።
ምክንያቱም በደንብ የተማሩ አስተምሮ ሲሰጥ ራሱ በደንብ በጥንቃቄ ስለሚሰጥ የኛ ቤተክርስቲያን አባቶች በደንብ ነው የተማሩት ብዬ መናገር እችላለሁ። ይሄ ደግሞ ፖለቲካ አይደለም። እሷ ይሄ አይደለም ያናድዳት አቤ ወደ ጎን የሆነ ነገር ተኩሳል እዚህ ቲክቶክ ላይ ምናምን ስትል ያ ነገር ሪስፔክት እኮ ነው የሚያሳየው እኮ ለካሮላው ቆይ እኔ ቢማሩ ደስ ይለኛል እኮ የተማሩ ናቸው የእግዚአብሔር ቃል ጠንቅቆ የሚያውቁ ናቸው ማለቱ እኮ የሚያስመሰግን እኮ ልክ ነው። እሱ አይደለም ያስቆጣት እሱ አይደለም ወደ ጎን የተኮሰው ትንሽ ነገር አለ። ቲክቶክ ላይ ቁጭ ብለው ኤርሚያስን ለመንካት ይሁን አንዳንድ ወንድሞችን ለመንካት ይሄደበት ችግር የለም። ቲክቶክ ላይ ያለ ሰው አልነካም። እኔ ገብቶኛል። አሁን እነሱ ኮምፔር የሚያደርጉት ልክ የተማረ ምናምን ሲል አሁን እነሱ ሌላ የሚያስቡ ነገር አለ 7ኛ ክፍል ምናምን እሱ ጋር ኮምፔር ያደርጉት ነው። ስለዚህ እንደዛ ነገር ቆይ ፕሮፌት አሁን የጻን ልጅ ነገር እያወራን አይደለም እኮ አንዳንዴ በእውቀትም በሚወራ እንደ እውቀት አውራ እንጂ ራሳችንን እናስገምት። ቀጥል። ኧረ ቆይ ዶክተር ሳምሪ እኛ የወንጌል አማኞች ጉዳይ ነው። ዶክተር ሳምሪ ታይ በማለት እኛና ሲሰራሱ እየመራ ነው እኮ እኛ በእናንተ ቤት እኮ ዶክተር ነው ኮንቴናንስ ሲሱ ራሱ ይበጠበጣል በተራቢው ይሻላል። እሺ ሌላ ልጠይቃ እኔ ልጠይቅ ልጨርስና ምናልባት ኤርሚያስ መጥቶ ከሆነ እኔ በቤተክርስቲያኔ ማንም ሰው እንዳከብር የምገድል ሰው ነኝ። ባይዘው ተባረክ። የፈለገ ሰው ቢያንጓጥጥ ኦር የፈለገ ዲስሪስፔክት ቢያደርገንም እንድናከብር ግዴታችን ነው። ቤተክርስቲያናችንም ያንን ነው የምታስተምረው። ስለዚህ ምናልባት ቤተክርስቲያናችንንም ነክቶ ከሆነ እኔ ያልኩት ፖይንቴ ምንድነው አሁን ድንገት ተነስቶ እንደዚህ ደውዬ ከቤተክርስቲያን ዋናዎቹ ጋር መነጋገር አሁን ሐሳቡ ላይ ብናወራ አይሻልም? አቤ እንደው ወደ ጎንዮሽ ቅርና በቃ ሪስፔክት እንደምታደርገው ሪስፔክት አድርግ። ሌላ ጥያቄ ልጠይቅ አቤ። አሁን ካውንስሉ ላይ ካዳ አሁን ወንጌል አብረን የምንሰራው ነገር እንዴት ነው? አሁን ወንጌል አብረን የምንሰራበት ጉዳዮች ምንድነው? እናንተ አሁን ለኦርቶዶክሶች ትቀርባላችሁ፣ ከኛ ሩቅ ናችሁ። ለዛውም አንዳንድ ወንጌል አማኝ እንዴት ነው አሁን ወረደ እንዴ? ምን አሁን ካውንስሉ ነው አንድ ያደረገን አይደለ? ቢያንስ ይኸውልህ ትላንት አሁን አንድ እናንተ ጋር ያለ አይታችሁት ከሆነ ማነው ወንጌላዊ እኛ ጋር ገብቶ ነበር። እነሱ የሚያወሩት ነገር አንዱንም እኛን አይወክሉም ሲል ነበር። ማታ አይታችሁት ከሆነ አንዱን ኢቭን እኔ እናንተ ያወራችሁትን እሱ መካነ ኢየሱስ አይደለም አቡ ሰላም አይደለም። ቆይ አንዴ እነሱ ያወሩትን አንዱን ቡክ ኦፍ ኮንኮርድ ላይ ስሞል ካታኪዝ ላርጅ ካታኪዝ እያወጣ አንዱንም ኧረ እንዲህ ብሎ እኮ ነበር እንዲህ ብሎ ነበር የቅዱሳን ምልጃ ከሰማይ ሆነ እንዲህ ላይ ማርያም ቨርጂን ናት የሚል ነገር አለ። ዘላለማዊ ድንግልና የሚል አንድም ነገር የለም። የጎግል ተረታሞች ናቸው። አምጡና ያሳየኝ። ዮሴያስ ራሱ ሲሳብ አልገባም ብሎ ነበር። ይህን ትምህርት አናቆም። ጎግል ላይ የቃረሙ ትምህርት የነጮችን ትምህርት ነው አምጥተው የሚናገሩት ብሏል። እንዴት ታየዋለህ ይሄን ነገር? ፓስተር ነው ምን ሆነህ ነው? አቤላ ምላሽ ልስጥሽ። ሙሚታር አቤል ይቀጥል። ኧረ ቆይ አሁን ምንድነው የቅዱሳን ምልጃ ሰማይ ያሉት ቅዱሳን በሚለው ዙሪያ ይሄ የለም ያለ ሰው ባይዘው ቡክ ኦፍ ኮንኮርድን አያውቅም ማለት ነው። በቃ ኦር ስሞል ካቴኪዝም ምንም ላርጅ ካቴኪዝም ምንም የትኛውንም አያውቅም ማለት ነው። ማለት አም ሶሪ ብቻ አንዳንድ ጊዜ ያው እያነበብን ልንዘላቸው እንችላለን፣ ግን እኛ ብለን ማለት ነው ባይዘው ያው 100% ሹር ሆኜ መናገር የምችለው እኔ ሙሌ፣ ጆናታን፣ ዴቭ፣ አኪ እዚህ ሉተራን ኦግስበርግ ቅዱሴ ተናግረን ቡክ ኦፍ ኮንኮርድ ላይ ሌላ ሐሳብ አወራን የምትሉት ነገር ካለ ሲሳይ ቤት ይክፈትና መጣችሁ ወቀሱን ዘንድ ደግሞ እኛ መተን ምላሽ እንስጣችሁ። ማለት ባለፈው እንደዚህ ብሏል ያልከውም ሰውዬ 100% እርግጠኛ ሆነን እንመጣለን ከዛ በኋላ አይመጡም ብዬ እኔ በተአምር አይገኙም። ምክንያቱም ሲሳውን ይሄ ቀልድ አይደለም ባይዘው ያስተምሮህን ይዘህ ስትናገር ቡክ ኦፍ ኮንኮርድ ላይ ኦር ካቴኪዝም ይዘህ ስትናገር ከዛ ውጪ የሆነ አስተምሮ ከተናገርክ ባይዘው ቤተክርስቲያንን ትወቅሳለች ኦር
ታወግዛለች። ትክክል አይደለህም ነው የምትለው፣ አትታለፍም። ስለዚህ አሁን ቡክ ኦፍ ኮንኮርድ ላይ የሌለ ነገር አውርተዋል እየከፈትኩ ከኛ ጋር ዲስከስ አደርጋለሁ የሚል ካለ መጥቶ መነጋገር ይችላል። ችግር የለብንም። ግን ቤት የሚመች ቤት መርጣችሁ የሆነ ሐሳብ ቪዲዮ ልንከፍት አሳይተን ይሄው እዚህ ጋር ይላል ምን ትላለህ እንድንል የማይመች ቤት ላይ ደግሞ ብንጋበዝም አንመጣም። ያው ቡክ ኦፍ ኮንኮርድ ላይ የለም ነገር ካለ ባጭሩ ላሳይና ወንጌላዊውን ጠራዋለሁ። ትላንትም ሲያሳይ ነበር። ትላንትም እየከፈተ አንድም ነገር እንደሌለ እያሳየ ነበር። አንተ ትመጣለህ። ሲሳይ ቤት ላይመጣ ይችላል ልጁ፣ እኔ ቤት ግን ይመጣል። አንተ የመመለስ አቅም አለ። ስርዓት በሪስፔክት ዲስከስ መናደርግ ከሆነ በጣም በደስታ እሺ ቴንክ ዩ። አይ ግን ሲሶ ወንጌላዊው ግን የሆኑ ነገሮችን እውነት ለመናገር በትክክል የሚያያቸው አይመስለኝም። አሁን በቀደም መግለጫው ራሱ ስንት ሰው ካየው በኋላ ነው እሱም አይቼዋለሁ ብሎ ውስጥ የተጻፈውን ግን አላነበበም። ካልወራው ነው ሲያነብለት ወዲያው ደንግጦ ወዲያው ሮጠ። ቆይ ቴንክ ዩ ብሎ በዛው ነው የጠፋው። እንግዲህ ደብዳቤውንም በደንብ አላነበበውም ነበር። ቋሾ ካልወራው ይናገራል። ካልወራው ሲሶዬ የወጣው መግለጫ ለነሱ ቤተ እምነት ላለበት አልደረሳቸውም። ይሄ አሁን ፖስት የተደረገው ማለት ነው ስላላየሁ እሱ ሰውዬ እኔ ራሱ መካነ ኢየሱስ አይመስለኝም። እኔ ነገርኩሽ እኮ እኔ ውልደቴም እርገቴም መካነ ኢየሱስ ነኝ፣ አልዋሽም። ከታች የሚያውቁኝ ወዳጆችም አሉ። እኔ እዚህ ቤተል መካነ ኢየሱስ ነው ያደግኩት። እነ ቄስ ዶክተር አያሌው ቸርች ነው ያደግኩት። በጣም ምሁራን ያሉበት ቸርች ነው። ይሄ መካነ ኢየሱስ በድፍረት የሚናገሩት ነገር ነው። እና ኤኒዌይ እኔ አቤል የመጨረሻ ጥያቄ ይሄ መግለጫ እንደዚህ ያቋም ከሌሎች ስለኝም እኮ የመጨረሻውን ሲሶ ወንጌል እንዴት ነው የምንሰራው? አሁን አንድነታችን ምን ላይ ነው? አሁን እኮ ልዩነታችን ይበዛል እኮ። እንዴት ነው የምንሰራው? አንድ አይደለንም አሉ እኮ በመሰረታዊ ክርስትና ትምህርት ላይ አንድ አይደለንም አሉ እኮ። በቃ እኮ እንዴ ወዴት መመለስ? አንድ አይደለንም እኮ አለ እኮ። አይ አቤላን የሚጠይቀው አንድ የሚያደርገን ብዙ ትምህርት የለም ወይ? ከሚያለያየን ብዙ አንድ የሚያደርገን ነገር አለ። መሰረታ ለምሳሌ አንቺ ለምሳሌ ሰላምዬ ጥምቀት በጥምቀት ስርየት ይገኛል ብለሽ ታምኛለሽ? ይሄ እኮ ግልጽ የሆነ ነው። ይሄ ሁለቱ የጌታና ጥምቀት ግልጽ የሆነ ነው። አይደለም አንቺ ጥምቀት አይደለም እስራስ ወንጌል ተባባካለ ማለት ነው። አሲሳይ እነሱ ኦልሬዲ ድኗል አልዳናችሁ ብለው እኮ አያስቡም እኮ። ግን መሰረታዊ ክርስትና ትምህርት ላይ ልዩነት አለን። ከዚህ አንጻር መጀመሪያ እኮ ኢቭን እኮ የቅዱስ ቁርባን ለምሳሌ ኮሚኒየን እኮ ክሎዝ ኮሚኒየን ነው የሚከተሉት። አሁን ደግሞ ክሎዝ ምስባክ አድርገውታል። ምስባኩን ራሱ በራሳቸው ዙሪያ ብቻ አድርገውታል። ከዛ ይሄን ሁሉ አመት የት ነበሩ ሲሶ? ይሄን ሁሉ አመት ነበራችሁ አይባልም እኮ። ይሄን ሁሉ አመት የት ነበራችሁ አንድነታችን በጣም እኛ የምናውቀው አሁን አይደለም። ከዚህ በፊት የነበሩ የወጡትን ነገሮች እንደገና በዛ ነገር ላይ ነው እንትን ያሉት እንጂ አዲስ ነገር አይደለም ያወጡ መካነ ኢየሱሶች። መግለጫውን በደንብ ተመልከቱ። አሁን ፖለቲካ አትስሩ። ሌላኛው ነገር እኔ ጥያቄ ያላችሁበት የሚያሳፍራችሁ ከሆነ ወደ መካነ ኢየሱስ ሂዱ፣ ወደ ቃለ ሕይወት ነው። አታልቅሱ እንዴ! ታፍራላችሁ እንዴ? ባላችሁበት ቦታ ለምንድን ነው የምትጮው የምታለቃቁት? እኛ አያሳፍረንም። ያለንበት ጴንጤቆስጤ በጣም ነው የምኮራው። እኛ ህብረታችን አንድነታችን ስለምንፈልግ ነው እንጂ ምንም አንድነት የሚባል ነገር የለም። ያለሽበት ቦታ የምታፍሪ ከሆነ ወደ መካነ ኢየሱስ ሂጂ፣ ወደ ቃለ ሕይወት ነይ። ባጭሩ እንዴ አሁን ኤርሚያስ የሚሰራው ደግሞ ባጭሩ ልንገርህ። እኔ ደግሞ ባጭሩ ያለሁበት ቤት አሁን ኤርሚያስ መካነ ኢየሱስንና ቃለ ሕይወትን እየተሳደበ ነው ያለው። በእስራኤል ዳንሳ አስበልታችሁ እያለ መሪዎቹን በክረምት ላይ ተኝታችሁ ወጣቶችን አስበልታችሁ ጨረሳችሁ እያለ ነው ያለው። ምን ቃለ ሕይወት ምን አደረገ? ቃለ ሕይወት እኮ በቃ እራሷን መምራት አትችልም እንዴ? አትችልም። እሱ ሄዶ ልመራት ነው እንዴ ቃለ ሕይወትን እንዴ? አንዳንድ ጊዜ ስርዓት ብዙ። ይህ ሰውዬ እብድ ነው እንዴ? አይምሮ ጤናማ አይደለም እንዴ? ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት
ሙሉ ወንጌልን ልምራ መካነ ኢየሱስን ልምራ አላለች። እኔ አሁን ሰዎችን ስለማከብር አቤላን በክብር ልሸኘው። አቤላ ቴንኪው። እሺ አሁን እናንተ ቀጥሉ። ስድብ ያቁም። ከፈለክ ልክልሃለሁ። አገልጋይ የለም። ይሄ ውሸት ነው። ሰው እዚህ ቲክቶክ ላይ የኤርሚያስን ያዋጣ ሰው እሱን ቱልቱል ላይ ሌላ ቦታ ይዘሄድ እንዴ እርስ በራሳቸው መፋጨት ጀመሩ። እንዴ ይቀድሪ ወይ ትቀድሪ? እኔ እኮ እናንተውን ምንድን ነው የሚያፋጃችሁ? ካልወራውም ሰው ለሰው እንትን ብለህ ሄኖክም ሰውየውን ሰድባለህ። አሁን ሁለታችሁም አቁሙና ልክ ባለው ነገር ላይ መወያየት። ይሄ ትክክል ነው ትክክል አይደለም ማለት እንጂ ካልወራው አለቃው ሲሰደብበት አይወድም። አንተም ደግሞ ዝም ብለህ እየተነሳ የሰውን አለቃ አትስደብ። ወደ አለቆች ያደርሳለሁ ብሏል። ትናንት ተነስቶ አለቆቹ ጋር ደርሷል እኮ ኤርሚያስ እኮ እንዴ ምንድነው እሱ? ምንድነው እሱ? ምንድነው እንዴ እሱ? ምንድነው እሱ? ቃለ ሕይወትን ሊቆጣጠር እሱ ማን ነው? እሱ መካነ ኢየሱስን ሊቆጣጠር እሱ ማን ነው? ምንድነው እሱ? ምንድነው እኔ ጥያቄ እዚህ አሁን ላላችሁ ለምሳሌ እዚህ ላላችሁ ሰዎች ልጠይቅ። አሁን ሄኖክ አሁን ለምሳሌ ቃለ ሕይወትና ኤምኬሲ በመሰረተ አረ ይቅርብኝ፣ በቃ ተውኝ። እኔ አይቀር ምን እንደሆነ ታውቃለህ? ሲሶ መካነ ኢየሱስ የራሷን ቤተክርስቲያን መምራት አትችልም እንዴ? አትችልም እያለ እኮ ነው የሰውዬ። ቃለ ሕይወት የራሷን ምዕመናን መምራት አትችልም፣ የራሷን ቤተክርስቲያን መምራት አትችልም እያለ ነው ያለው ይሄ ሰውዬ። እነዚህ ሰዎች ወይ የሆነ ነገር በልተዋሉ፣ አይምሯቸው ጤናማ አይደለም፣ በቃ አብደዋሉ እንዴ። ቃለ ሕይወትን እንደሆነ ነው እሱ ለኔ ልምራም ብለው ኤርሚያስ አትችልም ቤተ እምነቷን መምራት ያለበትን መረጃ ያምጣ። ምንድነው የሚያስለቅሰው? ምንድነው ታስቆሞ ሆነ አስቆሞ ዝም ብሎ አይሳደብ ሲል ነኝ። ምንድነው የሚያስለቅሰው? አትሳደብ ብራዘር። ምንድነው የሚያስለቅሰው? ስለ ቃለ ሕይወት ምን አገባው? የተናገረው ነገር እውነት እኮ ነው። ቃለ ሕይወት አታውቀው? ቃለ ሕይወት እንደዚህ አያውቅም። አረ መጀመሪያ ታፍን ተቀመጥ፣ ከመሳደብ ውጣ። አላችንማ ትንሽ እንቆጠብ። እውነት አፋችንን ትንሽ ሰውን የተሳደበ እንደዚህ ጥሩ አይደለም የተሳደበ እያልን እኛም ሌላ ነገር ሳይሆን ትንሽ ላስላስ ያስፈልጋል። ግን ነው ይሄ ልጋ ሲሳስቅም ባይዘው እንደዚህ ወንጌል አብዱ ሰላም አለ እንደ ከታች ወይኔ ጌታ ኢየሱስ። ወንጌል አብዱ ሰላም እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? አለ ሁሉ መልካም። አንተ ደህና? እግዚአብሔር ይመስገን። አይ ሲሳይ ቤት አብዱሰላም መካነ ኢየሱስ አይደለም የሚል ማህበር አለ። በፍጹም አንተ የምታነባቸው ነገሮች በሙሉ ማታም ስሰማ ነበር። መካነ ኢየሱስ ማያምኑትን እምነት ነው ስትናገር የነበረው። በፍጹም መጽሐፎቹን ከፍቼ ወይስ ከራሴ ከስር ነበር? ዮሴያስ አላየህም አንተ? መጽሐፎቹ ላይ በፍጹም ማይሉ ነገሮች ነበር ስትናገር የነበርከው። አየህ፣ እሺ የሚሉም ይሁን ያኛው እሱን እንተውና እሱን እንመለስበታለን። የመጽሐፉን ጉዳይ ግን መካነ ኢየሱስ መሆን ላለመሆን ማረጋገጫ ከቲክቶክ ማህበር መውሰድ አለብኝ እንዴ? ለምን? አይ መጽሐፍ ቅዱስ መካነ የመካነ ኢየሱስ አባል መሆን የሚታወቀው መጽሐፍ ቅዱስ የምታምነውን ነገር ስታምን ብቻ ነው። ወዳጄ ማታ ብቻ አይደለም እኔ ቲክቶክ ላይ የመጣውና እኔ አሁንም ያለሁት ቸርች ውስጥ ነው። በአጭሩ አንድ ነገር ብቻ ልንገርህ፣ መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠኝ አይደለም። አንተ ለምሳሌ መካነ ኢየሱስ የሚያምኑትን እምነት ታምናለህ አታምንም እንዴ? ስለማምን አይደለም እንዴ ከነ እምነት መግለጫዎቹ ጭምር እያወጣው ማታ ሳሳይ ነበረው። እሺ ለምሳሌ መጀመሪያ ይሄን አጣራልኝ። እኔ ምንም አይነት ጥያቄና ትምህርቶች ባጠይቀኝ አሁን ደስ ይለኛል። ለምን እንደሆነ ታውቃለህ? ሌላው ይቅርና መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠው። ለምን ትምህርቶቿ ይምጡና መካነ ኢየሱስ የሚያምኑትን ቆይ ሲታይ መካነ ኢየሱስ ስለሆንክ ነው እንደ አንተ ትገነጠላለች ምናምን ብለህ ቁጭ ብለህ ከቀለሚ ጋር ስታወራ ነበር። ማነው ትገነጠላለች ያለው? ትናንትና ስትገነጠላለች ነበር ሰምቼዋለሁ እኔ ጌታ እኔ ትገነጠላለች ያለ? አዎ በዚያ ከሄድ የሚገነጠልም አለ ስትል ነበር። አየህ እስኪ ትገነጠላለች ያልኩት የጋ ነው አሳዩኝ። እሱን ይኸውልህ ሁለት ሰው መሰከረብህ። እሱን ቪዲዮ ስንፈልግ እናስወጣልሃለን። ቪዲዮ ስላለ ችግር የለውም ተረጋጋ። ቪዲዮ ስላለ ይወጣልሃል።
ለማንኛውም እኔ መካነ ኢየሱስ ለመሆን ሲስዬ ከማንም ግለሰብ እዚህ ሶሻል ሚዲያ ላይ ማረጋገጫ ለመውሰድ አልመጣሁም። ሲቀጥል አንተ መግለጫው ላይ ይህንን ሀሳብ የሚቃወም የትኛውም ሰው ተቃውሞ ማንሳት አይችልም፣ መውጣት ይችላል የሚል መግለጫ ሰጥታለች መካነ ኢየሱስ። መውጣት ይችላል የሚል ሀሳብ ሰጥታለች መካነ ኢየሱስ። አለ አንተ ከመሪዎቹ አንተ ወንጌላዊ ነህ ማለት አንድ ቸርች ውስጥ ተቀጥረህ ደሞዝ የምትበላ የቸርቿን ዓላማ የምታስፈጽም አገልጋይ ነህ እንጂ መሪ አይደለም። አለ ወንድሜ፣ ከዛም በላይ ነኝ። በምስራቅ ኢትዮጵያ ያለ ቢሮ ጭምር ለዘመናት መርጬ የመጣው ሰው ነኝ። አንተ ከዛ በላይ ለምታወራው የሚዲያ ቲክቶክ ላይ ከዛም በላይ ብትሆን ቲክቶክ ላይ ከዛም በላይ ብትሆን ተቆሰቁሰዋለህ። ችግር የለውም። ከመሪዎቹ ከዋና ከፕሬዚዳንቶቹ አትበልጥ። ቲክቶክ ላይ ቤተክርስቲያንን አልመራትም እኔ። አሁን ቲክቶክ ላይ ነው ያለው ብራዘር፣ አሁን ቲክቶክ ላይ ነው ያለው። አሁንም አንድ ቀን መሬት ላይ ወርደው ትራክት ሲሰጡ ታይተው ማይታወቁ ሰዎች ጋር እየገባ ነው። እዚሁ ቲክቶክ ላይ ያሉ ሰዎች ጋር ሀሳብ ሲሰጥ ነበር። እኔ የራሴን ምልከታ ልናገር። እሱ ክብሩን ለማስጠበቅ ነው የመጣው። ቤተክርስቲያኑን ቁጭ ብሎ በድርድር የሚሸጥ ወንጌላዊ እኔ አይቼ አላቅም። ፕሮቴክት ያደርጋል ሰው ቤተክርስቲያኑን። እንዳንተ ቁጭ ብሎ ቤተክርስቲያኑ ከሌሎች ጋር ቁጭ ብሎ ሚያማ ቤተክርስቲያኑን ቁጭ ብሎ የሚዘለዝል ነው ወንጌል አይቻላቅም። አሁን ሀሳብ ልስጥ። በትክክል እንዳላወቀ አብዱ ሰላም አንዴ ምን እናደርጋለን መሰለ፣ የቤታችን ህግ ስለሆነ አቤላ ሀሳቡን ይስጥና፣ አቤላ ሀሳቡን ከሰጠ በኋላ ምንድነው ሀሳብ የሚሰጠው? ማን ነው እሱ? እኔ ላይ ሀሳብ ለመስጠት እሱ ማን ነው? አንተ ሀሳብ የሚሰጠው እንጂ አንተ ሀሳብ ይሰጣል። እሱ እዚህ ሚዲያ ላይ እንጂ ቤተክርስቲያን ውስጥ ምን አለው? እንደ እሱ አገባም እኮ አገባም እሱ ሚዲያ ላይ ደግሞ ይኸውልህ ሞዴሬተር አለኝ አባር ያለው በቃ ዳይ ሂድና እዛ ቃለም ይቀራው። እሺ አቤላ ሀሳብ መቀጠል ትችላለህ። በቃ ለማንኛውም ተረጋጋ። ቤቱ ምንድነው እንደዚህ ጥፍሩ ላይ እንደቆሙበት ሰው እሪ ያለ እንዴ? በጣም እሪ ያለ እኮ። አሁን ለማንኛውም ባጃጅ አይሞሉም ያላችኋቸው ሰዎች ሀገር ሞልተዋል። እንኳን ደስ ያላችሁ። የቲክቶክ እኛ ግንኙነት አለን ከቄሱ ጋር ከመጋቢ ጋር ግንኙነት አለን የምትሉ እዚህ ቲክቶክ ላይ ያላችሁ የወንጌላውያን ሁሉ ተጣሪዎች በቃ ጨለመባችሁ። እናንተ የምትሉት ሁሉ እንደማይሆን አንዱ ማሳያ አንተ ምን እንዳሉ ታውቃለህ? አንድ ያልወጣ ይቀር አንድ ደብዳቤ እጄ ላይ ያለ አለ። እዚህ ቲክቶክ ላይ ለሁሉም ቤተ እምነት ተጠሪ ነን እኛንን ዋንኛ እኛንን ግንባር የምትሉ ሰዎቹን በጣም እዚህ ሚዲያ ላይ ያሉትን ሰዎች ባጃጅ አትሞሉ፣ የመሬቷ የአየሯ የቲክቶኳ የሰማይዋ ስትሉ የነበራችሁ ሰዎች የመሬቷም የቲክቶኳን ተመሳሰለች። ምን እናድርግ? በጣም በተደጋጋሚ ጊዜ እናንተ ለቤተ ክርስቲያን ተቆርቋሪ እየመሰላችሁ ሌላ ነገር ማታወሩ። እኔማ እዛ ቤት እኮ የተቆረጠ ስሰማ ምን አለ መሰለ ግለሰብየው ማለት ነው እስካሁን የት ሄዳ ነው ቤተ ክርስቲያን? ስንት ሐሰተኛ ሲፈነጭ ስንት ነገር ሲሆን አለ። እስካሁን የትም ሄዳ ይሁን። ዛሬ ቤተ ክርስቲያን ምእመኖቿን ለመጠበቅ የራሷን ትምህርት አለቃ ምእመኗን ሌላ ቦታ ሄዶ እንዳይበላሽ በብዙ ነገር። በነገራችን ላይ አንድ አባባል አለ። በጣም ብዙ ሆቴል በቀን ብዙ ሆቴል የሚያበዛ ሰው ብዙ ሆቴል የሚያበዛ ሰው የየትኛው ሆቴል ምግብ ቤት ሆዱን እንዳሳመመው አያውቅም። አትሊስት የት እንደታመምክ እንድታቅ መጠነኛ ምግብ ቤት መጠቀም አለብህ። እዛም አዳራሽ እዚህም አዳራሽ፣ እዛም አዳራሽ እዚህም አዳራሽ፣ እዛም አዳራሽ ጂፒኤስም መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወት ብርሃንም ሄደ ተምታቶብህ የት ሆድህ እንዳመመ የት በክርስቶስ ትምህርት እንደሳትክ እንዳታቅ ተምታቶብህ እንትን እንዳትል ንጹህ ነገሩን ለመለየት አንድ ቦታ መቀመጥ አስፈላጊ ነው። ብራዘር ቤተሰብ እኮ አለን እኛ። ቤተ ክርስቲያን እኮ ማለት ቤተሰብ ናት። በነገራችን ላይ አሁን እኔ ብዙ ቤተሰብ ብዙ ሚስት አይደለም ያለኝ፣ አንድ ሚስት አንድ ቤተሰብ ነው ያለኝ። ገባ? ከሲሳይም ጋር ላወራ ልጫወት እችላለሁ። ከሌሎችም ጋር ተገናኝቼ ተቀጣጠሬ ልነጋገር እችላለሁ። ስሰበሰብ ግን ቤቴ ነው የምሰበሰቡ።
እኛ ቤት አዳር እኛ ቤት ብቻ ነው የሚፈቀደው። አለቀ በቃ። አንድ ቤተ ክርስቲያን ኑሯን መመስረት ያለባት ህይወቷን የምእመኗን ህይወት መመስረት ያለባት በምእመኖቿ ዙሪያ ነው። እዚህም ሄጄ እዛም ሄጄ ልኑር የሚባለው ይሄ አሁን የተሰበሰባችሁ ሰዎች እንደዛ ነው የምትፈልጉት። የለም በቃ የት ሆዳችን እንደታመመ እንድናቅ አንድ ማዕድ ነው መጠቀም ያለብን። መካነ ኢየሱስ ብቻ አይደለም፣ ሙሉ ወንጌልም እንደዚህ አይነት ሀሳብ መወሰን አለባት። ሙሉ ወንጌልም ፔንቴኮስታልም ብትሆን መድረኮቿን የምታጋራቸውን ግለሰቦች መለየት አለባት። አገልጋዮቿም ለፖስታ ሲባል እዚህም እዛም ሄደው መቀላመድ የለባቸውም። አለቀ በቃ። ይሄ መድረክ መጋራቱ የሚጠቅመው በየቦታው እየዞሩ እየሰበኩ የትራንስፖርትና የፖስታ ለሚቃርሙ ሆዳም ኑሮ ይበቃኛል ማለት ለማይችሉ እግዚአብሔርን ለማይታመኑ እግዚአብሔር ከሰማይ ጥሪ አቅርቦላቸው ሳይሆን ለሆዳቸው ሲሉ ወደ አገልግሎት የገቡ አንዳንድ ሰዎችን ነው እንጂ የሚጠቅማቸው ቤተ ክርስቲያን እንደ ቤተ ክርስቲያን የሚጠቅማት አስተምሮሃን በጠበቀ መንገድ ምእመኖቿን ለሚከልል ነገር ቅድሚያ መስጠቷ ነው። አለቀ። ቤተ ክርስቲያን እንዴ ምን አናደደ? ጴንጤቆስጣል ነህ፣ የሙሉ ወንጌል ሰው ነህ፣ መካነ ኢየሱስ የኔ ምእመን የትም አይሄድም ማለቷ ለምን ያናድዳል? የመካነ ኢየሱስ ምእመን ታምነ ነው እንዴ አዳራሽ የከፈትከው? በቃ አለቀ። እንዴ ለምንድን ነው የተናደዱት ሰዎቹ? ይሄን ያህል ቃለ ሕይወት በምታወጣው መግለጫ ፌንት ሊሰሩ አይ በቃ ለምንድን ነው የምትናደደው? ቃለ ሕይወት ስለ ራሷ ቤተ እምነት ነው ያወራቸው። እነዚህ ቤተ እምነቶች ማለት ደግሞ አንጋፋ ቤተ እምነት ነው። ገባ? ቃለ ሕይወት ብትል 75 ዓመት በኢትዮጵያ ውስጥ አገልግላለች። መካነ ኢየሱስ ብትል 105 ዓመት ያክል በኢትዮጵያ ምድር ወንጌል አስፋፍታለች። ገባ? ይህቺ ቤተ እምነት በጣም ትልቁን የህዝብ ቁጥር የሚይዙት እነዚህ ቤተ እምነቶች ናቸው። አሁን የአዳራሾቹ ይሄ የግለሰቦች አዳራሽ ጉድ ፈላበት፣ ቀዘቀዘ። በቃ ቢዝነሱ ደርቶ ነበር። እነዚህ አብያተ ክርስቲያናት የምር ምእመኖቻቸውን በትክክል አስተምረው በራሳቸው አዳራሽና በራሳቸው ምስባክ ዙሪያ መሰብሰብ ከቻሉ ብራዘር እዚህ ዝም ብለህ እንደ ፌንጣ የምታዘልለው ወንበር እያሸከምክ ዘለል ዘበ እስቲ ዘለል ከተከሸሽ ነቀል እያልክ ሙድ የምትይዝበት ህዝብ አይኖርም። በቃ አረ እንዴት በጣም ክርስቶስን በጣም የሚገርም ሀሳብ ነው አቤላ። እኔ ራሱ በዚህ መልኩ አልተረዳሁትም። እንዴ ለመሰለክ ይሄ እኮ ቢብሊካልም እኮ ነው። ገባ? ምእመንህን መጠበቅ የአንድ አደራ። ጳውሎስ እኮ በኤፌሶን በነበረ በ3 ዓመት ቆይተው ለኤጲስቆጶሶቹ ለቤተ ክርስቲያን መሪዎች አደራ የሰጣት እግዚአብሔር በገዛ ደሙ የዋጃትን የክርስቶስን ቤተ ክርስቲያን ትጠብቁ ዘንድ እናንተን መንፈስ ቅዱስ ጳጳሳት ላደረገባት ለመንጋውና ለራሳችሁ ተጠንቀቁ ነው ያለው። አንድ መንጋ እግዚአብሔር እንደሾሙ አንዱ ማሳያ ለመንጋው መጠንቀቁ ነው። በጣም የፕሮቴስታንት ቤተክርስቲያን ደግሞ ቅጥ ያጣ ምልከታ ውስጥ እንዲገባ በዚህን ያክል ደረጃ በዓለምና በሕዝብ ዘንድ ውርደት እንድንሆን ጴንጤነት እስኪያሳፍር ድረስ ገባ? ሃይማኖት ውስጥ ያለው ልምምድ ተቆጣጣሪ እስካይኖረው ድረስ ያደረሰው ጣራ ያደረሰው በዘፈቀደ የሚሄድ ይህ መሳፍንት መጽሐፍ ሲጀምር ሁሉም በፊቱ መልካም የመሰለውን ያደርግ ነበር ይላል። መሳፍንት ዘመን እንደምታውቀው ኢያሱ ከሞተ በኋላ እስራኤልን ወደ ተስፋ ቃል ምድር ካስገባ በኋላ የእስራኤል ሕዝብ ወደ ፈለገበት በፊቱ መልካም ወደ ሆነ ነገር ሁሉ እንዲያዘነብል ተደርጎ ነበር። አሁን ፕሮቴስታንቱ ማህበረሰብ ማን ጠባቂ ያለው? የትኛው መሪ ያለው? የትኛው? ስለዚህ መካነ ኢየሱስ ለሁሉ መሪ ባትሆን፣ ለሁሉ አዛዥ ባትሆን፣ ለሁሉ ፈላጭ ቆራጭ ባትሆን፣ በገዛ ምእመኖቿ ላይ ግን ባለስልጣን መሆን ትችላለች፣ አዛዥ መሆን ትችላለች። እግዚአብሔር ከጌታ የተቀበሉትን የእረኝነት ኃላፊነት መወጣት ይችላሉ። ስለዚህ መግለጫው በነገራችሁ ላይ ሙሉ ወንጌል ያላችሁትን ሰዎች አይመለከትም። አሁን ፌንት የምትሰሩ እዛ ጉባኤ እግዚአብሔር ምናምን ነበረን የምትሉ የዛሬ 20 ዓመት የዛሬ ምናምን ዓመት የነበራችሁ ሰዎች አይመለከታችሁ። በቃ ከሰው ይልቅ ልሳን ለሚበልጥባችሁ፣ ሻራ ባራ ከሰው ህይወት ለሚበልጥባችሁ አሳዳጆች እዚህ ቲክቶክ ላይ ያላችሁ በጸጋ ስጦታ ሰበብ ሰውን እስከ ሞት ድረስ የምታሳድዱ የሰውን ፕሮፋይልና ገበና እየፈለጋችሁ ሰውን ቁም ስቅል ስታሳዩ የነበሩ እነዚህ ልጆች እውነት ተናገሩ፣ አወሩ። ቲክቶክ ላይ ያሉ ልጆች አሳደዳችኋቸው። አንዳንዶቹን ሁሉ የልጆቻቸውን ያልሆነ
ያላደረጉትን ነገር ሁሉ ስም ለጠፋችሁ። እነ ሲአይ እነ ኤምአይ6 አሁን የት ልትገቡ ነው? የት ልትገቡ ነው? እነ ኤምአይ6 የሰው ፋይል ገላጮች ሰው ስለ ትምህርት ሲያወራ ተንጠርጥራችሁ ሰው ስለ ትምህርት ሲያወራ ዘላችሁ የሰው የግል ህይወት ውስጥ ገብታችሁ ስትፈተፍቱ የነበራችሁ መካነ ኢየሱስ እኔ ነኝ መካነ ኢየሱስ ከኔ በላይ ተጠሪ የለም ስትሉ አንዳንዶቻችሁ ሁሉ ስም ለውጣችሁ ሁሉ የነበራችሁ አስቂኝ ሰዎች አሉ እዚህ ቲክቶክ ላይ ትዝ ይልሃል። አንዱ ረጅም እኮ ነው ቲክቶክ ራሱ ረጅም ወንጌላዊ አማኝ ምናምን ዘመካነ ኢየሱስ የሚል ያን ከርዝመቱ ተነሳ ቲክቶክ ራሱ እኮ ጻፈለት። አረ ስም በዛ ፔንቴኮስታል ሉትራን ሁለቱንም አያይዞ ማለት ነው። አዎ እና ሁሉንም ነኝ ማለት የፈለጋችሁ የካውንስሉን መግለጫ አምጥታችሁ እኔ በቃ አንደኛ ነኝ ያላችሁ ሰዎች ምን ይወጣችሁ? በቃ ቤተክርስቲያን ወሰነች። በቃ መካነ ኢየሱስ ጀገነች። ደስ አይልም? ደስ አይልም? ሁሉንም ማዳን ሁሉንም ማትረፍ ባይቻል የራሳቸውን አዳራሽ ሰው መጠበቅ ከቻሉ ደስ አይልም? እነሱ እንኳን በስነ ስርዓት ቢሄዱ ደስ አይልም እንዴ? አሁን ሰው እኮ ይኸውልህ ከጠንቋዩም ከአስማተኛውም ከሌባውም ጋር እኮ ነው። መካነ ኢየሱስ አንድ የነበረችው በበሊና ሳርካ በኩል ነው። እሳቸውም ዘይቱን አፍስሰው ሳይወደድ ወደ ሚሄዱበት ተሰበሰቡ። መካነ ኢየሱስ ከሙሉ ወንጌል ጋር የተመሳሰለችባቸው ሐዋርያ ምን እያሉ በሊና ሳርካ እየዞሩ ህዝቡን ሲለቀልቁ ዘይቱ ከመወደዱ በፊት ብዙ ነገር አደረጉ። አለቀ በቃ። አሁን የጨነቃችሁ አሁን እኮ ክርክሩን እኮ ጠመዘዙት። አይተሃል? ትናንትና የመሬቷና የምኗ ሲሉ የነበሩ ሰዎች የመሬቷ አየሩ ላይ ካሉት ሰዎች ጋር ስትመሳሰል አጀንዳውን ቀየሩት። አሁን ኑና የመሬቷ የምናምን በሉ። አሁን ሌላ ለምን ታወራላችሁ? ትናንትና መከራከሪያ ርዕሳችሁ የመሬቷ የምትል ክርክር አልነበር የነበራችሁ? የመሬቷ ምናምን ስትሉ አልነበር? አሁን የት ሄዳችሁ? አሁን የት ሄዳችሁ? እስኪ እንያችሁ። ትናንትና ልጆቹን ስታስጨንቁ ባጃጃት ሞሉም ስትሉ የነበራችሁ ሰዎች አሁን ሌላ ርዕሰ ክርክር ይዛችሁ ለምን ትመጣላችሁ? እስቲ ባጃጅ ትሞላላችሁ አትሞሉ የሚል ነገር አውሩ። በቃ አሁን ርዕስ ኮንቨርት አታድርጉ፣ ርዕስ አትጠምዝዙ። እናንተ ማናችሁ ርዕስ መሪ ያደረጋችሁ? በቃ የመሬቷም የቲክቶኳም ተመሳሰሉ። አረ እንዴ ሲዛይ አይታል ርዕስ እንዴትን እንደሚቀይሩ እንደተሳሳቱ እኮ ራሱ ገብቷቸው ይቅርታ አይሉም እኮ። እናንተ ልክ ነበራችሁ። ደንግጠዋል እኮ አቤላ ማታ እኮ ደንግጠው እኮ እኔ ኦሬዳ አንተ መካነ ኢየሱስ እኮ ብለዋል እኮ አንዴ ከ100 ዓመት በላይ ታሪክ ያላት ቤተክርስቲያን እኮ በጣም ትልቅ ቤተክርስቲያን ናት እኮ። እዚህ ቲክቶክ ላይ ካለ ማህበረሰብ በላይ ናት። ኢቭን ከአንዳንዶቹ ራሱ በታሪክም ይሁን ትላልቅ ምሁራን ትላልቅ አባቶች ያሉባት ቤተክርስቲያን ናት። እና ቢያንስ ልክ አንተ እንዳልከው የመጀመሪያ ስቴፕ መካነ ኢየሱስ ላወጣችሁ መግለጫ ሪስፔክት መስጠት፣ እውቅና መስጠት፣ ማክበር እና መቀበል ግዴታችን ነው። ኢቭን መግለጫው ላይ እንዴት ወጣ ለምን ወጣ ምናምን የማት መብት ራሱ ማንም ሰው የለም። ከ150 ዓመት በላይ ትልቅ ታሪክ እኮ ነው። እና በዚህ ልክ ብትረዱት በጣም አሪፍ ነው ባይነኝ። ቤተ እምነት ይልክ አንድ ነው። አሁን ግለሰብ ሲያወራ በጣም ብዙ ጥያቄ መጠየቅ ትችላለህ፣ ቻሌንጅ ታደርጋለህ። ተቋም ወጥቶ ግን ሀሳብ ሲሰጥ አንተ ምንም አይደለም። በእውነት ይሄን ነገር ከዚህ ነገር አንጻር አስባችሁበት ይሆንን ብለህ መጠየቅ ትችላለህ እንጂ መሳደብ አትችልም። ይከፈላሉ፣ ይሰነጠቃሉ ይላል ቤተ ክርስቲያን። ጸጉር መሰለች እሺ ከታች ያላችሁት እንግዲህ ወንጌል አማኞች አቤላ በጣም ጸዴና አሪፍ ሀሳብ ነው። ቢያንስ መካነ ኢየሱስ የወሰደች የመጀመሪያ እርምጃ ምዕመኖቿን ከሐሰተኛ መምህራንና ከሐሰተኛ ልምምዶች ለመጠበቅና ለመከላከል ይህንን ውሳኔ መውሰዷ ራሱ የሚበረታታና የሚደነቅ ነው። በዚህ መልኩ እንግዲህ ብዙ ሰው ያየው አይመስለኝም። አሪፍ ነው አቤላ ያነሳው ሀሳብ በጣም አሪፍ ነው። እስቲ እንቀጥላለን። እኛም ሀሳቦችን ከማስተናገድ አንልም። በቤታችን ሀሳብ አስተያየቶቻችሁን እናስተናግዳለን።
ሌላ ደግሞ በተለየ ደግሞ አይ ትክክል አይደለም ብሎ የአቤላን ሐሳብ ራሱ የሚሞግት ሐሳብ ያለው ሰው ካለ ይሄ ቤት እንደምታውቁት የሙግት ቤት ነው። ሐሳቦች በነፃነት የሚንሸራሸርበት ቤት ነው። ግዴታ ይሄ ሐሳብ ብቻ ነው ምን ብለን የምንለው ነገር የለም። አቤል አንድ ቁጥር አሁን ትጽፋለህ። አሁን ብትገባ የመጀመሪያ ጥያቄ አቤላ ቤተክርስቲያን አለ ወይ ነው የምትለው። እንደዚህ አይነት ሐሳቦችን ደግሞ አናስተናግድም። ራሱ የመካነ ኢየሱስ ሐሳብ ላይ ሐሳብ መስጠት የሚፈልግ ሰው እናስቀድማለን። እሺ ኦኬ ገስት ላይ ማን አለ? ኦኬ ፕሮፌት ሚኪያስ አይቼው ነበር የለም። እሺ ፌመር ሄዶ በላ እዚህ